ኡስታዝ አቡበከር ድንገተኛ ያልታሰበ ህመም ኸሚስ ሌሊት ላይ ታመሙ። እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ። አልኢዕቲራፉ ቢዘንብ ኃጢአተኛ ወይም ወንጀለኛ መሆናችንን አምኖ መቀበል። ግን ቤተ ክርስቲያን ጥበብ በሚል ማንነት ሰውራ እየተጠቀመችበት ያለችው የጥንቆላ፣ የሟርት፣ የድግምት፣ የመተት፣ የነፍሰ ገዳዩን ስራ ነው እየሰራች ያለችው። ነብዩ አለይሂ ሰላቱ ወሰላም ኢላ ኡሳፊሑ ኒሳ እኔ አጅነቢ የሆነችን ሴት አልጨብጥም አሉ ነብዩ አለይሂ ሰላቱ ወሰላም። አላህ የምንወደው የምንሳሳለት ወንድማችን ኡስታዝ አቡበከር ድንገተኛ ያልታሰበ ህመም ኸሚስ ሌሊት ላይ ታሞ ነበር። ደውዬለትም ነበር። አልহামዱሊላህ ረብል ዓለሚን ኦፕሬሽንም አድርጓል። አላህ ሱብሓነሁ ወተዓላ ቀላል አድርጎታል ብሏል። ነገሩ ከባድ ነበር። ጨርሶ አላህ ሱብሓነሁ ወተዓላ ይማረው። ሁላችሁም ዱዓ አድርጉለት። አላህ ሱብሓነሁ ወተዓላ ረጅም እድሜና ጤና ይስጠው በረህመቱ በእዝነቱ አላሁመ አሚን። ዱዓ አድርጉለት። እነዚህ ጀግኖች በወራሪዋ እስራኤል ማታ መታገታቸውን ሁላችሁም ሰምታችኋል ብዬ አስባለሁ። ምክንያቱም የዓለም ህዝብ በሙሉ በቀጥታ ሲከታተለው ነበረ። እርግጥ ነው ያስከፋል። እነሱ ላይ ምንም እንደማይደርስ እናውቃለን። ነገር ግን የጋዛ ንጹሃን ወንድም እህቶቻችን እነሱን በጉጉትና በተስፋ ሲጠብቋቸው ስለነበረ ነው። ምንም እንኳን ያሰቡበት መድረስ ባይችሉም እንኳን የዓለም ህዝብ መቼም ሊረሳቸው የማይችላቸው ሁሌም ሊያስታውሳቸው የሚችል ጀግኖች መሆናቸውን ዓለም በሙሉ የሚያውቀው ነው። እኛም እንመሰክራለን። ከሁሉም በላይ እቺን ጀግና መቼም ልንረሳት አንችልም። ምክንያቱም ከአንድም ሁለቴ ህይወቷን ገብራ ህይወቷን ቁማር አሲዛ ከነዚህ አውሬዎች ጋር ፊት ለፊት ተጋፍጣ ለጋዛውያን ለመድረስ ሞክራለች፣ ባይሳካም። ነገር ግን ጋዛ ላይ እህልና መድኃኒት እንደሚያስፈልግ ለዓለም በሙሉ አሳይታለች። ወራሪዋ እስራኤል ባለጌ ሀገር መሆኑንም በተደጋጋሚ አሳይታናለች። የእስራኤሉ ቻናል 12 እንደዘገበው ከሆነ እነዚህ በመርከቦች ላይ የነበሩት በሙሉ ወደ ሀገራቸው የመመለስ ስራ እየተሰራ ነው ተብሏል። እነሱ ላይ ምንም እንደማይደርስ እናቅ ነበረ። ነገር ግን ቅድም እንዳልኩት የጋዛ እህት ወንድሞቻችን በራብ እየተሰቃዩ ያሉት ሁሉም ተስፋ አድርገው እየጠበቋቸው ነበረ። እንግዲህ በአላህ ተስፋ አይቆርጥም። በደንብ ቪዲዮውን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ግን ቤተ ክርስቲያን ጥበብ በሚል ማንነት ሰውራ ገዳም ውስጥ የግጥሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ
ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅፍ ግፍ በየዘመኑ ቢወሰንብንም ምንድነው በጥፊ የምትመቻት? ለብልግናዋ ነው ላነበበችው ግጥም አንማር ማለት መብቱ ነው ሳለ መተት ገለመሌ ብላ ምን ያሰዳድባታል? ሲጀመር እሷ አልጻፈችውም። በእርግጥ ግን ይሄ ብልግና ጥግ ነው። የለም ጥንቁልና በቤተክርስቲያን ውስጥ ጥንቁልና ሁሉም ጋር አለ። እስላም ጋርም አለ፣ ክርስቲያንም ጋር አለ። ሁሉም ጋር ነው ያለው ጥንቁልና። አባቴ መስጊድ ውስጥ የለም እኛ ጋር። ኧረ እኛ ሰፈር ራሱ ማት ጠንቋይ እስላም ነው ያለው። እናንተ ጋር እሱ እንደዛ አይደለም። ማመንን እያሉት ሙስሊም ሆኖ በእስልምና ስም ጠንቋይ ሊኖር ይችላል፣ በኦርቶዶክስ ስምም ጠንቋይ ሊኖር ይችላል። ቤተክርስቲያን ውስጥ ነው ብልግና ሲጀመር በቃ ብሔርም ሃይማኖትም የለውም ነው። አንዴ ቤተክርስቲያን ውስጥ እኮ ነው። ቤተክርስቲያን ውስጥ ጥንቁልና እንዳለ ታውቂያለሽ? እኔ አላውቅም ቤተክርስቲያን ውስጥ ጥንቁልና እንዳለ። እሺ ላሳይሽ። በቃ የራሱ ጠንቋይ ሊኖር ይችላል፣ ግን ቤተክርስቲያን ውስጥ ጠንቋይ እንዳለ አላውቅም። ቤተክርስቲያን እሱ ነው እኮ የምልሽ። ያው እሷ ሳትሆን የራስሽ የኦርቶ እንትን አባቶች የተናገሩትን ላሳይሽ። ይሄ ተው መናፍቅ ነው። ይሄ መናፍቅ ስለሆነ ያጣልን ተሳልቦ ነው። ኧረ እባክሽ አስተማሪ ናቸው እናንተ። ቆይ ተረጋጊ። መናፍቅ ነው ይሄ። ተው የወጣ ነው ስለማውቀው ነው ሰውየው። ኧረ አንዴ ቆይ ተረጋጊ። አትዘም አለ እንግዲህ የነበረ ነው። ይሄ ጥንቆላ ከቤተ ክርስቲያን ካልተወገደ ድረስ እንዲሁ የቤተ ክርስቲያን ስም እየጠፋ የቤተ ክርስቲያን ስም እየጠለሸ እየሄደ ነው እና እኔ በባለፈው በዚሁ አክሲማሮስ ሚዲያ ላይ 3 ነገሮችን ከቤተ ክርስቲያን እናስወግድ ብያለሁኝ። 3 ነገሮችን ከቤተ ክርስቲያን እናስወግድ፣ ቤተ ክርስቲያን በዚህ ስሟ እየጠፋ ነው ብያለሁ። እነሱም ዘረኝነት፣ ጉቦኝነትና ጥንቆላ ናቸው። ዘረኝነት፣ ጉቦኝነት እናስወግድ ቤተክርስቲያን ነገርኩ። ይሄ ወጥቷል። ሲጀመር ከቤተ ክርስቲያን ያፈለገ መናፍቅ ነው። ታውቂዋለሽ? ስሙ ታውቂዋለሽ? ማን ነው? ቲክቶክ ላይ አውቀዋለሁ እንደዚህ ሲዛብር። አረ ያኛው ሰውዬ አይደለም አንቺ መሰለሽ፣ ያኛው ሰውዬ ነው መሰለሽ። እሱ አይደለም። ይሄ እኮ ቤተክርስቲያን ውስጥ አስተማሪ እኮ አገልጋይ ነው እኮ አሁን። አረ በመድኃኒዓለም ሌላ ዲያቆን ላሰማሽ። እሺ ዲያቆን ማስረሻ አታውቂውሽ? ይሄም ወጥቷል ደግሞ ልትል ነው መሰለኝ። ላሰማሽ አይደለም። ምን እኮ እያልኩ ያለሁት በቃ ጥንቁልና ሊኖር ይችላል ነው። የልጅቷ ግን በቃ ባለጌ ውስጥ ቤተክርስቲያን ውስጥ እኮ ነው ያልኩሽ። ቤተክርስቲያን ውስጥ እሱ ይሄ ደግሞ በግልጽ ያደርግልሻል ቤተክርስቲያን ውስጥ እንደሆነ። ላሰማሽ። ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ የተኮተኮቱ ዲያብሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ሰማሻ? ዲያብሎስን ወክለው ቤተክርስቲያን ውስጥ የሚያገለግሉ ቤተክርስቲያን ውስጥ ተኮትኩተው አድገው ነው ያለው። ቤተክርስቲያን እሺ ይሁን፣ ከግዕዙ ጋር ምንም አያገናኘውም። መጀመሪያ ተስማማ። ልጅቷ ያወራችው ግዕዝ ቋንቋ ነው በቃ ነገር ነው። መጀመሪያ ያለ ነገር ነው ያወራችው። ምንም አላጠፋችም። ያለ ነገር የራስሽ ያለ ነገር ሳይሆን ግዕዝ ቋንቋ ነው በቃ። ጥንቁልና መጀመሪያ ወደ ግዕዙ እንመጣለን። ግን መጀመሪያ ቤተ ጥንቆላ ምናምን የሚባለው ነገር እንዳለ ቤተክርስቲያን ውስጥ እንዳለ ይኸው የራስሽ ዲያቆናት ነው የተናገሩት። አሁን ይሄ ጥንቆላማ እያልኩ ነው እኔ ደግሞ ብዙ እስላም በዙሪያ ስላለ ነው ጠንቋይ አሁን አስረድቼሽ አሁን ለሆነ አትቀላቂ። እኔ አሁን የሆነ ኦርቶዶክስ ጠንቋዮች አሉ አይደለም እኮ እየተባለ ያለው ቤተክርስቲያን ውስጥ ተረዳሽኝ? ቤተክርስቲያን ውስጥ ነው ያሉት ነው እያለ ያለው ቤተክርስቲያን ውስጥ ሰምተሻል? ደብተራ የሚባሉት እነዚህ ናቸው። እነዚህ ሰዎች የተዋረሱ ናቸው። መዋረስ ሲባል አንደኛ ቤተክርስቲያን ውስጥ ያደጉ ናቸው። የተኮተኮተዋል እኮ ያደጉ እኮ ነው ያለ እንጂ ቤተክርስቲያን ውስጥ ያገለግላሉ። ስሚ፣ ኧረ የሚያገለግልን አይቼ ሰምቼ ቤተክርስቲያን የሚያገለግሉ አሰብ እንዴ ስሚ እኮ አድጎ ያው ጥንቁልናውን ሲይዝ ሊወጣ ይችላል። ኧረ ቤተክርስቲያን ውስጥ የሚያገለግሉ ናቸው እኮ ነው። ስሚ፣ ቆይ ሎስን ወክለው ቤተክርስቲያን የሚያገለግሉ ሰዎች ናቸው። ቤተክርስቲያን የሚያገለግሉ ናቸው አለሽ። ያ የራስሽ አስተማሪዎች። ስለዚህ ማጥራት ነው ትክክለኛው እንትን መፍትሄ ማጥራት ነው። ማጥራት አጥሩ
አሌክስራ ኦገስት 25 ከስፔንና ከጣሊያን ወደቦች ተነስቶ 50 መርከቦችን በመጫን ላዩ ላይ ደግሞ 44 ሀገራት የተውጣጡ አክቲቪስቶችንና እንዲሁም ደግሞ ለገዛ እርዳታ ምግብና እርዳታ ጭኖ ሲንቀሳቀስ የነበረው ግሎባል ስሙድ ፍሎቲላ ትላንትና እንግዲህ በእስራኤል መንግስት የባህር ላይ ወንበዴዎች የእገታ ሙከራ ተደርጎበታል። ያው ኢንተርናሽናል ዋተር ላይ መርከብ ማገት በኢንተርናሽናል ህግ ውንብድና ነው። ያው እንዳልኳችሁ የኢንተርናሽናል ህግ ደሃ ሀገራቶች ላይ ብቻ ነው እንጂ የሚሰራው ያው ሶማሌዎች ሲያደርጉት ፓይሬሲ ወር የባህር ላይ ውንብድና ይባላል። እነዚህ ሲያደርጉት አይባልም ለማለት ካልሆነ በስተቀር ደብል ስታንዳርድ ካልሆነ በስተቀር የእስራኤል መንግስት ኢንተርናሽናል ዋተር ላይ እነዚህን መርከቦች ለማገት የሞከረው የባህር ላይ ውንብድና ነው። ያው የባህር ላይ ውንብድናውን ፈጽመዋል ማለት ነው። ይህ ግሎባል ስሙድ ፍሎቲላ ከ44 ሀገራት የተውጣጡ አክቲቪስቶችን ነው የያዘው ለገዛ ኢሴንሻል የሆነ ምግብና የመድኃኒት እርዳታ ለማድረግና ግሎባል አዌርነስ ለመፍጠር ነው አላማው። ከነዚህ 44 ሀገራቶች ውስጥ እንግዲህ 24 የሚሆኑት አክቲቪስቶች አሜሪካውያን እንደሆኑና ከነሱ ውስጥ ደግሞ የአሜሪካ ወታደር ቬተሪያን ኦር በፊት ተዋጊ የአሜሪካ ወታደር አባላት የነበሩ ሰዎች የሚገኙበታል። 24ቱ አሜሪካውያን ናቸው። ከተለያዩ ዓለም የተውጣጡ አክቲቪስቶች ነበሩ ይሄንን ይዘው ሲንቀሳቀሱ የነበረው። እነዚህ 50 መርከቦች እንግዲህ መንገድ ላይ ያሉ በተደጋጋሚ ከእስራኤል የድሮን አታክ ምናምን ተደርጎባቸዋልና ከ50ዎቹ 6 የሚሆኑት ኦልሬዲ በድሮን ምናምን ጉዳት ተደርሶባቸው መቀጠል ሳይችሉ ቀርተው 44ቱ እየቀጠሉ ያለበት ሁኔታ ነበር የነበረው። ከሰዓታት በፊት ግን እነሱንም ለማገት በተደረገ ሙከራ በተደረገ የባህር ላይ ውንብድና 15 የሚሆኑት መታገታቸው ታውቋል። ስቲል ግን ይህ ቪዲዮ እስኪሰራ ድረስ 29 የሚሆኑት መርከቦች ግን ስቲል እየገፉ ያለበት ሁኔታና ከጋዛ 85 ኪሎ ሜትር ርቀት ላይ እንዳሉ ነው የሚታወቀው። ለማንኛውም እነዚህ 29 መርከቦች እየገፉ ቢሆንም 15ቱ ግን መታገታቸውና ወደ እስራኤል ሊወሰዱ እንደሚችሉ ነው የታወቀው። ይህ እንዳልኳችሁ ክሊርሊ ኢንተርናሽናል ዋተር ላይ መርከብ ማገት የባህር ላይ ውንብድና ኦር ፓይሬሲ ነው። ያው ውንብድና ብርቁ አይደለም ነው ያው ውንብድና ብርቁ ስላሉ ነው ለማንኛውም ሀገሪቷ። ለማንኛውም ግን እነዚህ አክቲቪስቶች እንግዲህ እየገፉ ያለበት ሁኔታ ነው ያለው። the first point ይጭነውት የመጡት እርዳታ ሲምቦሊክ እርዳታ እንጂ እዛ ደርሶ ያን ያህል ሲግኒፊካንት የሆነ ለውጥ የሚያመጣ አይደለም። ፈርስት ኦፍ ኦል ሲምቦሊክ እርዳታ ነው። ሁለተኛ ግን ዋናው ዓላማ የዚህ የግሎባል ስሙድ ፍሎቲላ ዋና ዓላማ ኢንተርናሽናል አዌርነስ መፍጠር ነበረ። ዓላማቸውን በሚገባ መልኩ እያሳኩ ያለበት ሁኔታ ነው ያለው። ኢንተርናሽናል አዌርነስ ፈጥረዋል። ሰው እንዳለ ይህንን ጉዳይ እየተከታተለ ያለበት ሁኔታ ነው ያለው። ሰው የኢንተርናሽናል ትኩረትን ስበዋል ማለት ነውና ዓላማቸው ፈርስት ኦፍ ኦል ይህ ነበር። አሁንም ቢሆን የታገቱት ታግተው የቀሩት ግን 25 የሚሆኑት ፑሽ እያደረጉና ከጋዛ 85 ኪሎ ሜትር ርቀት ላይ ነው ያሉት ይህ ቪዲዮ እስኪሰራ ድረስ። በሌላ በኩል አገራት በየአቅጣጫው ውግዘታቸውን እያወገዙ ነው ያሉት። የተለያዩ አገራቶች ይህንን የባህር ላይ ውንብድና እያወገዙ ነው ያሉት። ከዛ ውስጥ ነው ትኩረትን የሳበኝ ያው ጉስታቮ ፔትሮ ነው። ጉስታቮ ፔትሮ እንደሚመቸኝ ታውቃላችሁ። እና ጉስታቮ ፔትሮ ኢሚዲየትሊ የእስራኤል ዲፕሎማቶችን ከኮሎምቢያ አባሯል። ከእስራኤል ጋር ያለውን ታይ ኢሚዲየትሊ ከት አድርጓል። በዚህ ምክንያት ከታገቱት ውስጥ 2 ዜጎች የኮሎምቢያ ዜጎች ናቸው። ኢሚዲየትሊ አባሯል። ከዛ ውጭ ደግሞ ከእስራኤል ጋር ያለውን ፍሪ ትሬድ ኢሚዲየትሊ ኢፌክቲቭ ኢሚዲየትሊ እንዲቆም አዟል። ከእስራኤል ጋር ምንም ያለውን ግንኙነትም አቋርጧል። ዲፕሎማቶቹንም አባሯል ማለት ነው። ለማንኛውም ሀገራት በየአቅጣጫው ውግዘታቸውን እንትን እያሉ ነው። እነዚህ የቀሩት 29 መርከቦችም እየገፉ ነው ያሉት። ደርሰው ጋዛ ይደርሳሉ የሚለው ነገር ስቲል አጠራጣሪና ስቲል የሚታይ ነገር ነው የሚሆነው። ሶ አይ ገስ ዊ ዊል ሲ ኢስቲግፋር እንድናደርግ ተውበት እንድናደርግ አላህን በመለመን የሱን ተውፊቅ ከማግኘት ቀጥሎ እንደ ሰበብ ሊሆን የሚችል ነገር ምንድነው ቢባል አልኢዕቲራፉ ቢዘንብ ኃጢአተኛ ወይም ወንጀለኛ መሆናችንን አምኖ መቀበል። አንድ ሰው ጥፋተኛ መሆኑን ከልቡ አምኖ ከተቀበለ ያጠፋበትን አካል ይቅርታ ለመጠየቅ ብዙም አይከብደውም። በራሳችን ህይወት ተጨባጭ ተሞክሮ ምሳሌ መውሰድ እንችላለን። ሐቂቃ ሰውየውን እንደበደልነው እንዳጠፋንበት 100% ሰበቡ እኛ ብቻ እንደሆንን የተሰማን ጊዜ ራሳችን በቀጥታ ሄደን ነው ይቅርታ የምንጠይቀው። አፉ እንዲለን ነው ጥረት የምናደርገው። ሐታ እንደዛ ለማድረግ እንኳን የፈለገ የሚከብደን ነገር ቢኖር ሰው እንዲያስታርቀንና ይቅርታ እንድንጠይቅ እንዲያደርገን እንፈልጋለን። ግን ይቅርታ ጠይቅ ስትባል ብዙ ጊዜ ለምንድነው የምጠይቀው ብለህ ትቢት የሚይዝ ወይ ጥፋትህን አላመንክበትም ነው፣ ካልሆነ ሌላ የዘጋው የሸፈነ ነገር ቢኖር ነው። ሐቂቃ ከልቡ ጥፋተኛ መሆኑን ያመነ አካል ያጠፋበትን አካል ይቅርታ ለመጠየቅ አይከብደውም። ወደ ዲን ስንመጣ ደግሞ በጌታ አላህ ሸሪዓ ላይ ስንት ጥፋት አጥፍተናል አምነን መቀበል አለብን። አላህ አድርጉ ብሎ ካዘዘን ዋጂባት መካከል ስንቱን ነው የፈጸምነው? ሐቂቃ አትቅረቡ ብሎ ከከለከለን ሙሐረማት ስንቱን ተዳፍረናል። አላህ ምንድነው ያለው? በሱረቱ ፋጢር የመጨረሻው አየት ቁጥር 45 ላይ ወለው ዩአኺዙ ላሁ الناس بما كسبوا ይላል። እኔ አላህ ሰዎችን በሰሩት ጥፋት ምክንያት በቅጣት የሚይዛቸው አምላክ በሆን ኖሮ አለ
እንደ ምድራዊ ህግና ስርዓት ህግን ስንተላለፍ የህግ አካላቶች ወዲያው ይዘው በቁጥጥር ስር እንደሚያውሉን በ24 ሰዓት በ48 ሰዓት ፍርድ ቤት አቅርበው ፋይል እንደሚከፈትብን ከወንጀላችን ጋር ተመጣጣኝ ቅጣት እንደሚወሰንብን ጌታ አላህ ቀድሞ እያወቀ ስንሰራው እያየ እየሰማ ወዲያው በቅጣት የሚይዝ ጌታ ቢሆን ኖሮ ምን ይከሰት ነበር ነው ያለው? ማ ተረከ ዐላ ظهرها ሚን ዳባ የመሬት ወለል ላይ አንዲትም ተንቀሳቃሽ አልተውም ነበር አለ። ሁላችሁንም አጠፋችሁ ነበር ነው ያለው። ዛሬ ግን የሰው ቁጥር በዝቶ 8 ቢሊዮን የተጠጋው አላህ ከትግስቱ ከቁጣው የቀደመ ምህረቱ ከቅጣቱ ያሸነፈ ጌታ በመሆኑ ነው። ስለዚህ መጀመሪያ ጥፋተኛ መሆናችንን እንመን። ለዚህ ትልቅ ምሳሌ መውሰድ ከተፈለገ አባታችን አደምንና ጠላታችንን ኢብሊስ አርአያ ማድረግ ይቻላል። ሁለቱም ጥፋት አጥፍተዋል በጀነት ውስጥ። አንደኛው የተከለከለውን በመዳፈር ሌላኛው የታዘዘውን እንቢ በማለት ጌታ አላህ ግን አንደኛውን ሲምረው ሌላኛውን ግን በቁጣው አዘውትሮታል። ለምን? አላህ የአደምም የኢብሊስም ጌታ ነው። በባሪያዎቹ መካከል የሚያዳላ አምላክ አይደለም። ግን አደምን ለምን ማረው? ኢብሊስን ለምንድነው በቁጣው ያዘወተረው ብለን ጥያቄ ስናነሳ መልሱ ለኛ አርአያ ይሆናል። አደምና ሐዋ አለይሂም ሰላም አትብሎ የተባሉትን የዛፍ ፍሬ በሸይጣን አሳሳችነት ወስደው የበሉና የአላህን ክልከላ የተዳፈሩ ጊዜ ጌታችን ምን አላቸው? ወደ ከጀነት ውጡ አላላቸውም። መጀመሪያ ምንድነው ያለው? ፈናዳሁማ ረብሁማ ጌታቸው አላህም ጠራቸው። አለም አንሃኩማ አን ትልኩማ ሸጀራ ከዚች ዛፍ አትቅረቡ ብዬ ከልክያችሁ አልነበረም ይላል። ወአቁል ለኩማ ኢነ ሸይጣነ ለኩማ ዐዱውን ሙቢን ሸይጣንስ ለእናንተ ግልጽ ጠላታችሁ ነው ብዬ አልነገርኳችሁም? ምንድነው ዑዝራችሁ ትእዛዜን ያላከበራችሁበት አላቸው። እነሱም ምን አሉ? ቃላ ረበና ظለምና አንፉሰና ነው ያሉት። እኛ የበላነው ሸይጣን አሳስቶን ነው ብለው በሸይጣን አይደለም ያሳበቡት። ወይ አንተ በአዘል በቀዳወል ቀድር ስለጻፍክብን ነው ብለው ስለማያውቁት የቀዳወል ቀድር ዓለም ገብተውም በቀዳወል ቀድር አላሳበቡም። ጌታችን ሆይ ነፍሳችንን በደልን ያሉት። አምነናል ነው ጥፋተኛ መሆናችን፣ ምንም ዑዝር የለንም። ባይሆን የቀረው ያንተ ምህረት ነውና ፈኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አንተ ባትምር ባታዝንልን ከከሳሪዎች እንሆናለን ማረን አሉ። አደም ጥፋተኛ መሆኑን አመነ። ከዛም ይቅርታ ጠየቀ። በዚህም ምክንያት ጌታው ማረው ማለት ነው። ወደ ኢብሊስም ስንመጣ ከመላእክት ጋር ለአደም እንዲሰግድ ታዞ ነበር። መላእክት ሁሉ ሲሰግዱ ኢብሊስ አልሰግድም አለ። ጌታችን ውጣ አላለው። መጀመሪያ ምን አለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ኢዘ አመርቱክ ኢብሊስ ሆይ ባዘዝኩ ጊዜ ለአደም ከመስገድ ምን ከለከለህ? ዑዝር አለህ ወይ አለው። ምን አለ? እሱም ጀርባዬ ታሞ ነው ወይ ይሄ ነው ዑዝሬ አላለም ወይ ጥፋተኛ መሆኑን አምኖ ጌታውን ይቅርታ አልጠየቀም። ቃለ አነ ኸይሩ ሚን እኔ እኮ ከሱ ነው ምሻለው አለ። ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢን እኔን ከእሳት ፈጠርከኝ እሱን ከጭቃ ፈጠርከው፣ እንዴት ለበታቼ እሰግዳለሁ ነው ያለው። ጥፋተኛ እንኳን መሆኑን አምኖ መቀበል አልፈለገም። ስለዚህ የዛኔ ይሄን በቁጣው አደረገው፣ ይሄን ማረው። ዛሬም የኛ አጣ ፈንታ ምንድነው ሲባል አደምና ኢብሊስ የፈጸሙትን ወንጀል እየሰራን ነው። ዋጅባቶችን በመተው ሐራሙን በመዳፈር። ታዲያ አጣ ፈንታችን የማን ይሁን? የአደም ወይስ የኢብሊስ? የአደም ከሆነ አደም እንዳመነው እኛም ማምነን ይቅርታ መጠየቅ አለብን ማለት ነው። ስለዚህ አልኢዕቲራፉ ቢዘንብ ጥፋተኛ መሆንን አምኖ መቀበል በጣም ትልቅነት ነው፣ ለይቅርታም የሚጋብዝ ነውና ወንጀለኛ መሆናችንን እንመን፣ አላህንም ይቅርታ እንጠይቅ። አላህ የተውፊቅ ሰው ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እስራኤል የሚባለው ሰው ያዕቆብ አይደለም። ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። ወንድማችን ኻሊድ ክብሮም እዚህ ላይ ተሳስቷል። ምናልባት የሰው ልጅ ነውና የማይሳሳት ሰው የለም። ለማንኛውም እስራኤል የሚባለው ነቢዩላህ ያዕቆብ ለመሆኑ አላህ ሱብሓነሁ ወተዓላ በቁርአን አንቀጹ በሱረቱ አሊ ዕምራን ላይ ነቢዩላህ ያዕቆብን እስራኤል ብሎ ጠርቶታል። ወዛሊከ ፊ ቀውሊላሂ ዐዘ ወጀል ፊ ሱረቲ አሊ ዕምራን ኩሉ ጣዓሚ ካነ ሒለን ሊበኒ እስራኤል إلا ما حرم إسرائيل على نفسه من قبل أن تنزل التوراة قل فأتوا
فأتوا بالتوراة فاتلوها إن كنتم صادقين كل الطعام كان حلا لبني إسرائيل የሚበላ ነገር ሁሉ ለበኒ እስራኤሎች ሐላል ነበረ የተፈቀደ ነበረ ኢላ ማ ሐረመ እስራኤሉ ዐላ ነፍሲህ እስራኤል በራሱ ላይ እርም ያደረገው ሐራም ያደረገው ሲቀር አሉ እዚህ ጋር ኢላ ማ ሐረመ እስራኤሉ ዐላ ነፍሲህ እዚህ ጋር እስራኤል የሚባለው ነብዩላህ ያዕቁብ ለመሆኑ የቁርአን ሙፈሲሮች በሙሉ ተስማምቶበታል ያለምንም ኺላፍ ማለት ነው مثلا ብንወስድ ከሰለፎች ሳሊሖች ከቀደምት ደጋግ ሰዎች من المفسرين ከሙፈሲሮች ኢማም ኢብኑ ጀሪር አልጠበሪ ከሰለፎች ነው ከሶስቱ ክፍለ ዘመናት ውስጥ የነበረ ታላቅ የቁርአን ሙፈሲር ናቸው እሳቸው ይህንን ቁርአን አንቀጽ ኢላ ማ ሐረመ እስራኤል ዐላ ነፍሲሂ የሚለውን ቁርአን አንቀጽ ሲፈስሩ ነብዩላህ ያዕቁብ እስራኤል እዚህ ጋር የተባለው ነብዩላህ ያዕቁብ ለመሆኑ በተፍሲራቸው ላይ ያስቀምጠዋል ሁለተኛ ደግሞ ከሳቸው ደግሞ ሌላ ኢማም አልቁርጡቢ ደግሞ አልጃሚዑ ለአህካም አልቁርአን የሚል ኪታባቸው ላይ እንደዚሁ ኢላ ማ ሐረመ እስራኤል ዐላ ነፍሲሂ የሚለው የቁርአን አንቀጽ ነብዩላህ ያዕቁብ ለመሆኑ በተፍሲራቸው ላይ ያስቀምጠዋል وكذلك ኢማም ኢብኑ ከሲር ደግሞ እዚሁ የቁርአን አንቀጽ ላይ ደግሞ ኢላ ማ ሐረመ እስራኤል ዐላ ነፍሲሂ እስራኤል የሚባለው ነብዩላህ ያዕቁብ መሆኑን እንዲሁም ኢማም ኢብኑ ከሲር ተፍሲራቸው ላይ አስቀምጠዋል وغيرهم من المفسرين ከነዚህ ከተላላቅ ሙፈሲሮች በተጨማሪ ሌሎች ሙፈሲሮችም ያለምንም ልዩነት ያለምንም ኺላፍ ኢጅማዕ በሚመስል መልኩ አስቀምጠዋል ማለት ነው ኢማሙ አህመድ በዘገቡት ሐዲስ عن عبد الله بن عباس رضي الله عنه በመጡት ሪዋያ ላይ እስራኤል የሚባለው ነብዩላህ ያዕቁብ መሆኑን ነብዩ አለይሂ ሰላቱ ወሰላም በዚህ አብዱላህ ኢብኑ አባስ በዘገበው ሐዲስ ላይ ተናግሯል ማለት ነው ሐዲሱ በዚህ በኢማሙ አህመድ ዘገባ ከሆነ ሐሰን ደረጃ ለመሆኑ ኢማም ኢብኑ ሐጀር አልአስቀላኒ ሐዲሱን ሐሰን ብሎ አስቀምጦታል በሌላ ሪዋያ ደግሞ ሰሒህ በሆነ ዘገባ ደግሞ ከአብዱላህ ኢብኑ አባስ የተገኘ ሌላ ሐዲስ አለ ምንድነው የመጀመሪያ ሐዲሱን የሚያጠናክር ማለት ነው የመጀመሪያ ሐዲሱ ሐሰን ቢሆንም በሌላ ዘገባ ደግሞ ሰሒህ በሆነ በመጣ ሪዋያ ላይ አብዱላህ ኢብኑ አባስ በመጡት ሪዋያ ላይ እስራኤል የሚባለው ነብዩላህ ያዕቁብ ለመሆኑ ነብያችን አለይሂ ሰላቱ ወሰላም በግልጽ ተናግረዋል ማለት ነው ሰላም ወንድሜ እኔ ሴቶችን አልጨብጥም ሰላሙ አለይኩም ወራህመቱላህ ነብዩ አለይሂ ሰላቱ ወሰላም ላ ኡሳፊሑ ኒሳ እኔ አጅነቢ የሆነችን ሴት አልጨብጥም አሉ ነብዩ አለይሂ ሰላቱ ወሰላም አላህ በተከበረው ቁርአኑ ዝሙትን በጽኑ እንድንርቀው አስጠነቀቀን ዝሙትን አትስሩ ሳይ ወላ ተቅረቡ ዚና ዝሙትን እንዳትቀርቡ ነው ያለ አላህ Subhanahu Wa Ta'ala ወደ ዝሙት መቃረቢያ ከሆኑ መንገዶች ውስጥ አንደኛው መጨባበጥ ነው መተቃቀፍ ነው ሴቶች ጋር ገለልተኛ ቦታ ላይ መገናኘት ነው ሸይጣን ጉዳዩን እያቀጣጠለ አንድ ሰው መቼም ጉብ ብሎ ወደ ዚና ይገባ ዚና እርምጃዎች አሉት ማለት ነው ወደ ዚና መራመጃ መንገዶች ውስጥ አንደኛው መጨባበጥ ነው ማትፈቀደልህን ሴት ማይፈቀደልሽን ወንድ እንዳትጨብጪ ነብዩ አለይሂ ሰላቱ ወሰላም እኔ ሴቶችን አልጨብጥም ብለዋል እናታችን አይሻ ረዲየላሁ ዐንሃ ምን ትላለች ማ መሰት የዱ ረሱላህ ሰለላሁ ዐለይሂ ወሰለም የደ امرأة قط የነብዩ አለይሂ ሰላቱ ወሰላም እጅ የሴቶችን እጅ አጅነቢ የሆነችው ሴቶችን እጅ አንድ ቀን ነክተው አያውቁም ብላለች ማለት ነው ስለዚህ አንቺም አጅነቢ የሆነ ወንድ መጨበጥ የለብሽም አንተም መጨበጥ የለብህም ተከባብረን እንኖር ሰላም አለይኩም በሩቁ ሰላምታ በሩቁ ነቃ ማለት አለብን ሰላም አለይኩም ወራህመቱላሂ ወበረካቱ